አበር መስኪን ስምህን ማለት ነው? ደመቃ። እሺ ደመቃ፣ በሀገራችን እንዲሁም በዓለማችን ላይ በጣም አሳሳቢና አነጋጋሪ የሆነ የቆየው ጉዳይ የኮሮና ቫይረስ በሽታ ነውና ስለሱ ምን ያህል ግንዛቤ አለ? ማኔ ራስን ለመጠንቀቅ የምታውቀው ነገር ስለዚህ በሽታ የሰማኸው ለጥንቃቄ የምታደርገው ነገር? ሳምና አጃክስ 3 ጊዜ ታጠብ ነው ተባላለ። ይሄ ታጠብ ነው አለ። እና ደግሞ እኔ በራሴ በኩል ባለትዳር ነኝ። ሴቶች እንደበዛ እናውቃለን። አዲስ አበባ ሴቶች በዝተዋል። ግን አንተ ጋር ነው ተባለ ነው። ስለዚህ ሰዎች የተማሩት እንዳልተማረ እያበላሻሉ አሉ ሀብታሞች። ከዛ ውጪ ነው የሌለበትም። አሁን እስካሁን ድረስ ዳበር መስኪን በቃ ንጹህ ነኝ። እሺ ብዙ ኢትዮጵያውያን ይሄ በሽተኛ እንደማያጠቃ ይናገራሉ። እና ኢትዮጵያውያን ይሄ በሽታ የሚያጠቃ ይመስላል? አይመስልም። የራሱን መጠንቀቅ የራሱ ጉዳይ ነው እንጂ ኢትዮጵያውያንን አያጠቃም። ኢትዮጵያ ውስጥማ በሽታ ብዙ በሽታ አለ አውቃለሁ። ይሄን ደግሞ መጠቀም የማን ነው? ባለቤቱ ነው። ባለቤቱ ነው። አዎ። እሺ አንተ የምታደርገው ቅድመ ጥንቃቄዎች ምንድን ነው? ይሄ በሽታ ወደ አንተ እንዳይመጣ ወይም ለሌላ ሰው ላለማስተላለፍ መጠቀም በቃ ከፈለክ ማለት ነው። እሺ ምናልባት መጨረሻ የምታስተላልፈው መልዕክት ካለ? ነገርኩሽ። 3 ኮንዶም ደርቤ ማለት ይችላል። አለ ኮንዶም ደግሞ መጠቀም በራሱ ጊዜ በሽታ ተፈጠረ ማለት ነው። መኪና እንዳይገጭ እባክህ። አልፏል ነገሩ።